እሺ ልጆቻችሁን ውሃ በምታስጀምሩበት ሰዓት ላይ የምትሳሳቷቸው 3 ተደጋጋሚ የሆኑ ስህተቶች አሉ። በደንብ አዳምጡ። አንዳንዶቻችሁ ደግሞ ፎሎ ሳታደርጉ የምትከታተሉዋላችሁና ፎሎ ማድረጋችሁ እንዳትረሱ። ከዛ በኋላ ደግሞ ልጆቻችሁን እንዴት አድርጋችሁ ውሃ እንዲጠጡላችሁ ማለማመድ ትችላላችሁ የሚለውን ነገር በደንብ ግልጽ አድርጌ እነግራችኋለሁ። በደንብ ተከታተሉ። እሺ መጀመሪያው ግልጽ ማድረግ ያለብን ትላንትና ለራሱ ፖስት ያደረኩላችሁ ቪዲዮ ላይ ነግሬያችሁ ነበር። ነገር ግን ሙሉን ቪዲዮ አላዳመጣችሁም። ልጆቻችሁ ውሃ መጀመር ያለባቸው 6 ወር ሲሞላቸው ነው። ይሄን ግልጽ እናድርግ። ምክንያቱም ኩላሊታቸው በደንብ ስላልጎለበተ እዛ ላይ ጫና ካደረሰባቸው ከፍተኛ አደጋ ላይ ሊጥላችሁ ስለሚችል ማለት ነው። ስለዚህ 6 ወር ሞልቷችሁ ውሃ በምታስጀምሩበት ሰዓት ላይ አንደኛ የምትሳሳቱት ነገር ውሃውን ከመስጠት ይልቅ ውሃ ውስጥ ማጣፈጫ ጨምራችሁ ውሃውን እንዲለምዱላችሁ መሞከር። ውሃውን በምታለማምዱበት ሰዓት ላይ ምንም ማጣፈጫ ማስገባት የለባችሁም። ከዚህ ተጨማሪ ደግሞ አንዳንድ ቅመም ወይም ደግሞ ሻይ ምናምን ያደረጋችሁ የምትጠቀሙማላችሁ እነዚህ ነገሮች አያስፈልጉም። ሁለተኛ ውሃ በምታለማምዱበት ሰዓት ወይም ደግሞ ውሃ በምትሰጧቸው ሰዓት ላይ ከምግብ አስቀድሞ መስጠት፣ ይሄን በፍጹም መደረግ የሌለበት ነገር ነው። ውሃ በምታለማምዱበት ሰዓት ላይ ውሃው መጀመሪያ ከቀደመ ምግብ መያዝ የነበረበት ቦታ ይዝና ቶሎ እንዲጠግቡና ምግብ እንዳይመገቡ ያደርጋቸዋል። ስለዚህ ምግብ ከተመገቡ በኋላ በትንሽ መጠን አድርጋችሁ ነው ማለማመድ ያለባችሁ። ሶስተኛው ደግሞ ልጆቻችሁን ውሃ ስታለማምዱ ጡጦ መጠቀም። ለምን መጠቀም የለባችሁ የሚለውን ትላንት የሰራሁላችሁ ቪዲዮ አለ፣ እሱን ገብታችሁ ማየት ትችላላችሁ። ከጡጦ ይልቅ ኩባያ፣ የህፃናት ስትሮ እና ሲፒ ካፕ የምንላቸው አሉ፣ እነሱ መጠቀም ትችላላችሁ። ስለዚህ ልጆቻችሁን በትክክለኛው መልኩ እንዴት ውሃ ማለማመድ አለባችሁ የሚለውን ደግሞ ልንገራችሁ። አንደኛው በትንሽ መጠን አድርጋችሁ ቀስ ብላችሁ ነው እየጨመራችሁ መምጣት ያለባችሁ። በምታስጀምሩበት ሰዓት ከ5 እስከ 10 ኤምኤል ድረስ ወይም ደግሞ 1 ወይ 2 የሻይ ማንኪያ ትንሽ እያቀመሳችሁ ብታለማምዱ በቂ ነው። ከዛም ቀስ እያላችሁ እያሳደጋችሁት መታችሁ ከ60 እስከ 120 ኤምኤል ድረስ በቀን መስጠት ትችላላችሁ። ነገር ግን ከ120 መብለጥ የለበትም። ከዛም ልጆቻችሁ ልክ 1 ዓመት ሲሞላቸው ከ1 እስከ 4 ኩባያ እንደየአካባቢው ሙቀት ያለበትም ልትጨምሩ ትችላላችሁ። ነገር ግን እንደየአካባቢው በሚለያይ መልኩ ከ1 እስከ 4 ኩባያ በቂ ነው። ስለዚህ ልጆቻችሁን ውሃ በምታለማምዱበት ሰዓት በጣም ትዕግስት ይፈልጋል። ቀስ እያላችሁ መሞከር ይኖርባችኋል። ንጽህና የተጠበቀ መሆን መቻል አለበት። አራተኛው ደግሞ ፍላጎት አላቸው እያላችሁ በመገብ ሲጠበቅባችሁ ውሃ ብቻ ዝም ብላችሁ እንዳሰጧቸው። እዚህ ላይ ጥንቃቄ ማድረግ አለባችሁ። ተጨማሪ ጥያቄ ካላችሁ እንደተለመደው ኮሜንት ላይ መጻፍ ትችላላችሁ። ቤተሰብ እንድትሆኑ ደግሞ ፎሎ ማድረጋችሁ እንዳትረሱ።